ስኬት ስኬት የሚገኘው በጀመርነው ነገር ላይ ሳይሆን በጨረስነው ነገር ላይ ነው። እያለምክበት የነበረው ስኬትን ለማግኘት እየሰራ ነው ወይስ ነገሮችን በምን መንገድ እንደምትመራ እያመዘንክ ነው? ሌሎች በህይወት ውስጥ ግባቸውን ሲያሳኩ ወደ ኋላ ስለተውክ ራስን ትወቅሳለህ? እያደግን ስንሄድ የሌሎችን ስኬት ስንመለከት በማናሳካቸው ነገሮች ጫና ይሰማናል። የምንወስዳቸውን ውሳኔዎች ራሳችንን መጠየቅ እንጀምራለን። ከዚያም ራሳችንን እናዝናለን። ራስህንና ያለህበትን ሁኔታ ትወቅሳለህ። አንዳንድ ጊዜ ለምን ብዙ እንደምትሰቃይ እግዚአብሔርን ትጠይቃለህ። ምክንያቱም የምትችለውን ያህል ስላደረግ። ከሌሎች ጋር ራስን ማወዳደር ትጀምራለህ። ምክንያቱም ከሷ ይልቅ ብልህና ቆራጥ ስለሆንክ እና ለምን መጀመሪያ ስራ እንደሚያገኙ ይደግፈሃል ብለህ የምታስባቸው ሰዎች በህይወት እቅድ ምንድን ነው? ለምን ስራ ለማግኘት እንዳላመለከትክ ጓደኞች ሆነው የቡድን ጓደኞች በህይወት የራሳቸውን ግቦች ሲኖሩ ለምን እንዳልተረጋጋ መጠየቅ ይጀምራሉ። በተለይ ለእነሱ ፈገግታ ከመስጠት ውጪ ምንም የምትለው ነገር ከሌለህ እነዚህን ጥያቄዎች መስማት በጣም ስሜታዊና አእምራዊ ስቃይ ነው። ስኬት በአንድ ጀንበር ማለትም ብቻ ሳይሆን ለማሳካት እርምጃ መውሰድ ያስፈልገዋል። ጫና ሁልጊዜም በረጅም የስኬት ሂደት ውስጥ አካል ይሆናል እና እንዴት መቋቋም እንዳለብህ በራስ ላይ የተመሰረተ ይሆናል። ጫና ውስጥ ሁለት አማራጮች አሉ። ያበረታታል ወይም ተስፋ ያስቆርጣል። ጫና በመቋቋም ረገድ በማዕበል በሚናወጥ ባህር ላይ እንደመጓዝ ነው። በደሴቲቱ ውስጥ ለመግባት ኃይለኛውን ንፋስ ማሸነፍ ያስፈልጋል። ልክ በህይወት ውስጥ እኛ እየሰራንባቸው ላሉ ነገሮች ከመብቃታችን በፊት ሁልጊዜ ውጣ ውረዶች አሉ። አንዳንድ ሰዎች ስኬታቸውን የሚለኩት ባላቸው ነገሮች፣ በሚሰሩበት የተረጋጋ ስራ፣ በሚያጋጥሟቸው የቅንጦት ህይወት ላይ አይደለም። ነገር ግን ሁሉም በራስ ውስጥ ባለው እርካታና በሚደሰቱበት ውስጣዊ ሰላም ላይ ነው። በዚህ የህይወታችን ወቅት በቤተሰቡ ውስጥ ጥሩ ግንኙነትን መጠበቅ፣ ጥሩ ጤና ማግኘትና ሁሉንም ፍላጎቶች ማሟላት እንደ ትልቅ ስኬት ሊቆጠር ይችላል። ምክንያቱም ይህንን ወረርሽኝ ማጋጠም ብዙ ሰዎችን ስኬታዎችን ለማሳካት ይጠበቃል። አንዳንድ ሰዎች ስኬታቸውን ለመገንባት አደጋ ይወስዳሉ። ወደ ውጭ ሀገር ሄደው እድላቸውን ሞክረዋል። አንዳንዶች ደግሞ አደረጉት፣ አንዳንዶች ግን አላደረጉትም። ሆኖም ህይወት ስኬትን በመከታተል በሚያስደንቅ ነገሮች የተሞላች ናት። ደረጃ በደረጃ እርምጃ መውሰድ አለብን፣ ምክንያቱም ተገቢ ሂደት ስላላት። ለስኬታችን ምን ያህል ለሰላት እንደምናቅድ ማስታወስ አለብን። ነገር ግን የጌታ እቅድ ያሸንፋል። መቸኮል የለብንም። ማጉረምረም አቁም። ራስን አትጫን እና ስቃይህን መቀነስ አለብህ። ለእርሱ የታሰበው ነገር ሁሉ ጊዜ አንተ እንደሚሆን በሁኔታ ተስፋ አትቁረጥ። ነገ ትልቁ ረፍት እንደሚሆን የሚያውቅና ለምታስበውና ለምታቀርበው ነገር ከበቂ በላይ እንደሚሆን የሚያውቅ ተነሳሽነት አድርግ። ዛሬ ከባድ ሊሆን ይችላል፣ ነገር ግን አንድ ቀን ላብ፣ እንባና እንቅልፍ የማጣት ሌሊት ሁሉ ይከፈልሃል። እነዚህ ችሎታን የሚጠራጠሩ፣ ቁርጠኝነትን የሚጠራጠሩና በዝቅተኛ ቀናት የሚስቁ ሰዎች እንደ ተነሳሽነት ያድርጓቸው። በእውነት በአንተ የሚያምኑ ሰዎችን አሳይና ክበብ፣ ምክንያቱም ካጣኸው እንደገና ለመሞከር ማበረታታህን አያቆምምና ሁልጊዜም ትልቁ ደጋፊና ተከላካይ ይሆናሉ። በምትኩ ጫና ማድረግን አቁም። ያንተ ጊዜ፣ ያንቺ ጊዜ ይመጣል። በመንቀሳቀስ ላይ ከተወሰነ ጊዜ በኋላ ህመሙ ብዙም አይጎዳም። ምክንያት ማየት ትጀምራለህ። የሚያደርጉት ለምን እንዳደረጉ ትረዳለህ። ለማጨብጨብ ሁለት እጅ እንደሚያስፈልግህ በማወቅ የምታገኛቸው ሰዎች ሁሉ ለዘላለም በህይወት ውስጥ እንደማይቆዩ ትማራለህ። አንዳንድ ጊዜ በመጽሐፍህ ምዕራፍ ውስጥ የሚያልፍ ገጸ ባህሪ ናቸው። የተወሰነ ትምህርት ለማስተማር፣ በህይወት ውስጥ የተለያዩ ነገሮች እንድታገኙ ለመረዳት፣ የተለያዩ ስሜቶች ለማደግና ምናልባትም ራስ እንዴት በተሻለ መንገድ እንደምትወድ ለማሳየት ዋጋህን ፈልግ። ከነዚህ ገጸ ባህሪያት ውስጥ አንዳንዶች በህይወት ውስጥ በአንድ ምዕራፍ ውስጥ ጊዜያቸውን ሲያበቃ መተካት አስቸጋሪ ይሆናል። ነገር ግን ባትፈልግ እንኳ እነሱ የመተውን አስፈላጊ መማርና ማየት አስፈላጊ ነው። መጀመሪያ ላይ ያማል። ከጠዋት 3 ሰዓት ላይ እስክትተኛ ድረስ የሚያቆስልህ አይነት ህመም ነው። አይኖች የተነፉ፣ አፍንጫ የተዘጋና የሚያብጡ፣ በየቦታው የሚከተል አይነት ህመም። በአንድ ወቅት በምታልፋቸው የተወሰኑ ቦታዎች ላይ የተጋራሃቸው ትዝታዎች ያስታውሳል። ለእነሱ ምንም ማለት እንደሆንክ እንድታስብ የሚያደርግ ህመም። በተለይ የምትወዳቸው ሰዎች የልብ ህመም የማይቀር ነው።
ነገር ግን የተማርኩት አንድ ነገር ከሆነ መጠበቅ አትችልም። ልክ እንደወደድካቸው በተመሳሳይ መጠን እና ጓደኛዬ የሚያሳዝነው እውነት መሆኑን እንዲወድ መጠበቅ አትችልም። አንድ ሰው የምትወድበት መንገድ ያ ሰው እንዴት እንደሚወድ አይወስንም። ከሰዎች ጋር ብዙ ግንኙነቶች ሊኖሩ ይችላሉ፣ ግን ያ ማለት ለአንተ የታሰቡ ናቸው ማለት አይደለም እና በፍቅርም ተመሳሳይ ነው። ይህ ለጓደኝነትም ሆነ ለግንኙነት ይሰራል፣ ምክንያቱም ይህንን መቀበል እንጠላለንና። የምትወደውን ሰው በማጣት ረገድ በጣም አስቸጋሪው ነገር ያለሱ መኖርን መማር ሳይሆን መሰናበት ነው እና ያለ እርሷ እንዴት መቀጠል እንደሚችሉ ሲያዩ የሚጎዳ ነገር ነው። ግን ሊወቅሱት ይችላሉ፣ እውነቱን ለመናገር አይችሉም። እናቴ ሁል ጊዜ ያንን ሰው በእውነት የምትወደው ከሆነ ደስተኛ እንዲሆን ትፈልጋለህ። ያለ እርሱ ደስተኛ እንደሚሆን ቢያመለክት እንኳ ያንን ታከብረዋለህ እና ትለቃቸዋለህ፣ ምክንያቱም ደስተኛ እንዲሆኑ ትፈልጋለህ። ግን ልለቃቸው ባልፈልግስ? ከአንድ ሰው ጋር ደስተኛ መሆን ትመርጣለህ፣ ነገር ግን ያ ሰው ከእርሶ ጋር ተመሳሳይ ደስታ አይሰማውም። ያ በጣም አስጨንቀሃል። እውነቱን ለመናገር ሰዎች የሚናፍቁት አንድ ነገር ፍቅርና ዋጋ ማግኘት ነው። ሆኖም ፍቅርን ስትፈልግ የተውትን ባዶነት ለመሙላት ያንን ፈውስ ለማግኘት በጭራሽ እንደማይሰራ ተረድቻለሁ። ሙሉ በሙሉ እውነተኛ አይደለም፣ የበለጠ የግዳጅ ግንኙነት እንደሆነ ይሰማኛል። ምክንያቱም ያንን ባዶነት ለመሙላት ስለምትፈልግ ፍቅር የሚባል መድኃኒትና ችኮላ ትፈልጋለህ፣ ምክንያቱም ውብ ስሜት ነው። ይሁን እንጂ ከሁሉም በላይ ንጹህ ሆኖ የማይገኘው ከሁሉ የተሻለው የፍቅር አይነት ያልተጠበቀ ፍቅር ነው። የሆነ ነገር ስለማትፈልግ፣ ፈውስን ስለማትፈልግ አንዳንድ ጊዜ በምናገኛቸው ሰዎች አማካኝነት ፈውስን እናገኛለን እና ዓለም ደግሞ እንደዚያ መራራ አይመስልም። ወደ እግርህ እንድትመለስ ይረዳሃል። ግን አሁን በጣም ጠንካራ ነህ፣ ከበፊቱ የበለጠ ጠንካራ፣ አስተዋይ። ፍቅር እንዴት ደካማና ንጹህ ሊሆን እንደሚችል እያወቅ የመሰብሰብ የመሰባበርና የማጥፋት ኃይል አለ። ራስህ ማን እንደምትወድ በማሰብ ብልህ ሁን። ራስን መውደድ በጣም የተለመደ ቃል ሊመስል ይችላል። ይህም ሁሉም ሰው በየቀኑ ማለት ይቻላል ጮክ ብሎ መናገር አለበት። ሰዎች በሁሉም የህይወታቸው ገጽታዎች በተለያዩ መንገዶች ይሰማቸዋል። ፍቅር ምን እንደሆነና ስለዚህ ረቂቅ ስም እንዴት እንዳወቅን ሁል ጊዜ አስብበታለሁ። ፍቅር የተወለድንበት በጣም ውስጣዊ ስሜት ነው። እንደ ሰው ልጅ ለማደግ መሰረት ነው። ፍቅር አሁን ባለንበት ደረጃ እንድናደግ የረዳን ነገር ነው። እስክናድግና ሌሎች ስሜቶች መረዳትና አዳዲስ ሰዎችን ማግኘት እስክንጀምር ድረስ ፍቅር በጣም ቀላል ነበር። በውስጣችን ባለው ማለቂያ በሌለው ኃይል ራሳችንን ከመውደድ ይልቅ ከውጭ መፈለግ ጀመርን። ራስን መውደድ ሁል ጊዜ በውስጣችን አለ። ከሁሉም ውጫዊና ውስጣዊ ችግሮች እንደ ጋሻ ይጠብቀናል። ወደ ጉርምስና እድሜ ስንደርስ ራስን መውደድ ትንሽ አስቂኝና ከእውነታው የራቀ ሊመስል ይችላል። በመሰረቱ በእኩዮቻችን ዘንድ ተቀባይነት ለማግኘትና ስለኛ ባላቸው ሐሳብ ለመስማማት ከውስጣዊ ማንነታችን ጋር ያለንን ግንኙነት ማጣት ስለምንጀምር። ማንም አይወደኝም፣ እኔ በቂ አይደለሁም፣ ሰውነቴ ግዙፍ ነው፣ ሆዴ ወፍራም ነው፣ ብጉር በየቀኑ የምናልፋቸው አንዳንድ ማረጋገጫዎች ናቸው። ነገር ግን በጥልቀት በሆነ ቦታ ሁሉም እውነት እንዳልሆነ እናውቃለን እና ሁሉም ከውጫው አካባቢ ፍቅርን ለመለመን የሚደረግ ልመና ነው። ብዙ ጊዜ ራስን መውደድን ለማሰማት ብዙ ርቀት እንሄዳለን። ከፍ ባለ በኩል በጣም ቆንጆ ቦታ ነው፣ ከራሴ ይልቅ ማንንም አያስፈልገኝም፣ በህይወት ውስጥ የሚወዱ ሌሎች ሰዎች መኖራቸው ጥሩ ነው፣ ግን እንደዚያ ካልሆነ እንኳን ደህና ሆናለሁ፣ ምክንያቱም ለደስታዬ ተጠያቂ ነኝና ደስተኛና ምስጋኝ ነኝ። በተቻለኝ በኩል ራሴን ከሌሎች ጋር እያወዳደርኩ አይደለም እና ስኬቶቻቸውን እያየውና ራሴን እየወቀስኩ ነው። በቂ ስሜት ሳይሰማኝ አንድ ነገር ሳሳካ ብቻ ራሴን ብቄ አድርጌ እመለከታለሁ። ይህ የጉዞ ክፍል በእንባ በቁጣና በብስጭት የተሞላ ነው። ምናልባት እነዚህ ሁሉ ስሜቶች ሁሉ ጊዜ ከምንፈልገው ከማንኛውም ውጫዊ ማረጋገጫ የበለጠ እንደሆንን እየነገሩን ይሆናል። እናም ራስን መውደድ ሁል ጊዜ በክረምቱ ቀን ለመልበስ የምንጓጓው አሮጌ ሞቅ ያለና ምቹ ሹራብ እንደሆነ እስክንገነዘብ ድረስ መጎዳታችንን እንቀጥላለን። ራስን መውደድ ማለት በየቀኑ ጠዋት ራስን ማቀፍ ሲሆን ከአልጋ ሲነሱና ዛሬ እኛ ራሳችን ለመሆን ስንል ብቻ ደስተኛ እንደምንሆን ሆነ ብለው መወሰን ያስፈልጋል። እውነተኛ ማንነታችን ካወቅንና ከተገናኘን ደስታ ቀላል ነው። ራስን መውደድ አሸናፊ ጨዋታ ነው እና ማን ማሸነፍም እንደሚወድ ጥርጥር የለውም። ራሳችንን እንውደድ። ከራስ በላይ ንፋስ። አመሰግናለሁ። ጃ ግሎሪ ነበርኩ።